በምስጋና እንጀምራለን ፕሮግራማችን። ሃሌሉያ። ምስጋና የሚሰዋ እርሱ ያከብረኛል እንደሚል እግዚአብሔር ቃል በምስጋና እናመሰግናለን ስንል ሃሌሉያ። ሁኔታውን አናይም፣ ነገሮችን አናይም። እኛ መኖሪያችን በላይ በሰማይ ነው። ስለዚህ ምድሩ ቢመችም ባይመችም ደልዳላ ቢሆን የማይመች ቢሆን በላይ እናንተ ብዙ ታውቃላችሁ። እኔ ከእናንተ በጌታ ታናሽ እህታችሁ፣ ነገር ግን በጥቂቱም ቢሆን ጌታ በውስጤ አምላክነቱን አባትነቱን ሃሌሉያ በሕይወቴ አይቼዋለሁና ይሄ ያየሁትን ጌታ ነው። በጌታ ቤት በወጣትነት እድሜ እግዚአብሔር ያለመልማል። ሃሌሉያ ከ20 ዓመት በላይ ማለት ረጅም ዓመት ነው። ያን ጊዜ በወጣትነት እድሜ ሃሌሉያ ኢየሱስ እስካሁን ያው አይለቅም ጌታ ሃሌሉያ አይለቅም። እስከ መጨረሻው ይዞን ይመራናል። ኢየሱስ ጌታ የተደረገለት ሰው ሃሌሉያ ያመሰግናል። ጌታ ተመስገን እንላለን። እግዚአብሔር ቃል ሲናገር እንግዲህ ምን ይላል? እንዲሁ ደግሞ መንፈስ ድካማችንን ያግዛል። እንዴት እንጸልይ እንዲገባን አናውቅም፣ ነገር ግን መንፈስ ራሱ ሃሌሉያ በማይነገር መቃተት ምን ይላል? ይማልድልናል። ስለዚህ መንፈስ ቅዱስ አለ ውስጣችን፣ እንዴት እንድንጸልይ ያሳውቀናል። ክርስቲያን የነቃን ያውቃል፣ ዘመኑን ያውቃል፣ ሲዝኑን ያውቃል። መንፈስ ቅዱስን እያነቃቃን ጌታ ሆይ አመሰግናለሁ። አንተ ለእኔ መልካም፣ ለቤቴ መልካም፣ ለትዳሬ ለልጆቼ መልካም እንለዋለን። ሃሌሉያ ኢየሱስ ጌታ ነው። አምላካችን ታማኝ ያስደነቀኝ ለጌታዬ መዝሙር ባመጣ ያነቃቃኝ የአምላኬ መንፈስ ሊዳስሰኝ በኔ ላይ መጣ። እዚህ አይደርስም ዋጋም የለውም በሰዎች አፍ የተባለን ሰው አይገርምም ወይ በቸርነቱ ለሱ ክብር ጌታ ሲያነሳው አይገርምም